ወደርንም ጠላንም እቺ ዱንያ ማለቁ አይቀር። ሰዎች ቢያፈቅሯትም ባያፈቅሯትም ቁል መታዕ ዱንያ ቀሊል ነው ያለ አላህ። የዚህች ቅርቢቷ ትንሽ ናት ነው ያለው። አላህ ደግሞ መስጊድ ገብቶ ዱዓ የሚያደርግል ልጅ ትተመሄድ ማለት እኮ መች ሞት ካንተ። ስንት አባቶች ሞቱ፣ ስንት እናቶች ሞቱ። 150 100 120 ሚሊዮን ብር ጥሎ ሄደዋሉ። አንድ ሰው በሰደቃ እንኳን ያስታውሳቸውም። አንድ ኢላ መን ረሒመ ረቢ። አላህ ያዘነላቸውማ የአባታቸውን ውርስ ሳይሆን አረ ለእኔ ያረግለታለሁ ለአባቴ የሚል ደግሞ ጀግኖች አሉ። ሁሉም መጥፎ አይባልም፣ ሁሉም ጥሩ አይባልም። ብዙ ግን የምናየው ቶሎ ይወርሳል። አባቱ ያልነዳው መኪና ሲነዳ ነው የምታየው። ወዲያው ካልኩሌት ነው የሚደረገው ስለራሱ እንጂ ስለዛ አባቱ ስለዛ እናቱ አይደለም። ኸይረኞችስ በእናታቸው ስም አምፖል ያስገባሉ፣ አንድ ቁርአን ገዝተው ያስገባሉ። በእናታቸው ስም መስጊድ ምንጣፍ ያስነጥፋሉ። በእናቴ ስም ሙአዚኑን ይዣለሁ ይላሉ። በእናቴ ስም ኢማሙን ይዣለሁ፣ በእናቴ ስም መስጊድ የሚخدመውን ጥበቃ ይዣለሁ። አሁን እኛ እንደዚህ የምንጠራቸው ሰዎች ተራ ይመስሉናል። ተራ ኢማም ሲባል ተራ። ለምን 00 መኪና የለውማ፣ 00 መኪና የለው። ሙአዚን ሲባል ተራ ይመስለናል። ዱንያ ላይ እኮ እንደ ሙአዚን እኮ ትልቅ ጥሪ የሚያደርግ የለም። ወደ ስኬት ኑ የሚለው ሙአዚን ብቻ ነው እኮ ሌላ የለም። ወደርንም ጠላንም እቺ ዱንያ ማለቁ አይቀር። ሰዎች ቢያፈቅሯትም ባያፈቅሯትም ቁል መታዕ ዱንያ ቀሊል ነው ያለ አላህ። የዚህች ቅርቢቷ ትንሽ ናት ነው ያለው። አላህ ደግሞ መስጊድ ገብቶ ዱዓ የሚያደርግል ልጅ ትተመሄድ ማለት እኮ መች ሞት ካንተ። ስንት አባቶች ሞቱ፣ ስንት እናቶች ሞቱ። 150 100 120 ሚሊዮን ብር ጥሎ ሄደዋሉ። አንድ ሰው በሰደቃ እንኳን ያስታውሳቸውም። አንድ ኢላ መን ረሒመ ረቢ። አላህ ያዘነላቸውማ የአባታቸውን ውርስ ሳይሆን አረ ለእኔ ያረግለታለሁ ለአባቴ የሚል ደግሞ ጀግኖች አሉ። ሁሉም መጥፎ አይባልም፣ ሁሉም ጥሩ አይባልም። ብዙ ግን የምናየው ቶሎ ይወርሳል። አባቱ ያልነዳው መኪና ሲነዳ ነው የምታየው። ወዲያው ካልኩሌት ነው የሚደረገው ስለራሱ እንጂ ስለዛ አባቱ ስለዛ እናቱ አይደለም። ኸይረኞችስ በእናታቸው ስም አምፖል ያስገባሉ፣ አንድ ቁርአን ገዝተው ያስገባሉ። በእናታቸው ስም መስጊድ ምንጣፍ ያስነጥፋሉ። በእናቴ ስም ሙአዚኑን ይዣለሁ ይላሉ። በእናቴ ስም